الله يطبقن إخواني ያለንበት አህዋል አስክሮናል والله وبالله من الله تعالى سكرنال والله دنيا አስክራናለች እሽቅድድም አስክሮናል ከለመነው ነገር ትንሽ ሲያንስብን ማለት ነው እንበሳጫለን ለምንድን ነው የምንበሳጨው ወንድሞቻችን ፍልስጤም ላይ ዋቸው ቤት የላቸውም ሚበላ የላቸውም ሚጠጣ የላቸውም ማረፊያ የላቸውም መጠለያ የላቸውም ሆስፒታል የላቸውም ግን ከዚህም ጋር والله አላያችሁም አልহামዱሊላህ ይህ አላህ ለኛ ያሻው ነው ደስተኛ ናቸው ለምን እንደሆነ ታውቃላችሁ አላህ Subhanahu Wa Ta'ala የዱንያውን ሲወስድባቸው እዚህ ጋር ማማር ያለባትን ያቺ ብጣሽን ስጋ በኢማኑ ሞልቶ ማለት ነው ነወራቸው አሳመራቸው እኛ ዛሬ ያንን ኑር ነው ያጣነው ያ ብርሃን ነው በውስጣችን የጠፋው ያ ሲጠፋ ደግሞ ማለት ነው የሰው ልጅ ሱብሃንአላህ ያለውን ጸጋ ይረሳና ወደ ኩፍር ይሄዳል አላህ ቀልባችንን በኢማን ይነውራት በውስጣችን የጠፋውን ኢማን አላህ መልሶ ማለት ነው ይስጠን ስለዚህ اخواني የተሰጠን ጸጋ ትንሽ አይደለም አፊያ አለክ ቁል አልহামዱሊላህ በሰላም ወለህ ያሻህ ቦታ ሄደ ያሻን ሰርተ በሰላም ትመለሳለህ ቁል አልহামዱሊላህ ወንድሞቻችን ካሁን ወንድሜ ሞታል ልጄ ሞታል እናቴ ትሞታለሽ ብለው የቦምብን ዝናብን ነው የሚጠባበቁት ይሄን ሁላ ግን ይሆን አይደለም አልহামዱሊላህ ስለዚህ اخواني الله سبحانه وتعالى ለኛ የሰጠን ጸጋ ብዙ ነው والله لذا يقول ربي جل وعلا في سورة الواقعات أفلا يعني سبحان الله ينين ጸጋ ማየት የምትፈልጉ ከሆነ ወደ ራሳችሁ መለስ በላችሁ ራሳችሁን አታዩም ይላል الله ألم نجعل له عينين ولسانا وشفتين وهديناه النجدين ملاس ሰጠናችሁ አይን ሰጠናችሁ እነ ሲል الله سبحانه وتعالى ለኛ ትንሽ መስሎ ሊታየን ይችላል ግን ያጡ ሰዎች ነው የሚያውቁት ምላስ ኖሮ ስትናገር ቀላል ነገር ሊመስል ይችላል አይኑ ኖሮህ ማለት ያሻህ ቦታ ሄደ አይተ ተመልሰ ማለት ወደ ቤት ስትመለስ ትንሽ ነገር ሊመስል ይችላል አብታጣው ማለት ነው በሰው ብትመራና የፈለከው ቦታ የሰው ልጆች እንዳሻቸው የሚመሩህ ቢሆን ኖሮ ጸጋው ምን ያክል ትልቅ እንደሆነ አውቀን ሁላችንም እናመሰግን ነበር ስለዚህ اخواني والله ይሄን ነው ማይባል ትልቅ ጸጋው ሙስሊሙና እስልምናን አንዳርጋችሁ አትዩ ነው ማለት እስልምና የተሟላ ዲን ሙስሊሙ ግን ከፈሎን ሊተገብር ይችላል ከፈሎን ሊያጎል ይችላል ነገ ያሰለመ ሰው ራሱ ሊበድል ይችላል እስልምና አይደለም የበደለ ጓደኛ ነው ማለት እስላም ሙሉ ውብ ዲን ከእስልምና ላይ ግን አዘጋገናችን ይለያያል ومنهم مقتصد ومنهم ظالم لنفسه ومنهم سابق بالخيرات بخير የተስፈነጠሩ አሉ ጥጋቸው ማይደርስ ማከለኞች አሉ እንደኛ ደግሞ ነፍሱን ይበደላል ነፍሱን የበደለው ሲያገኘና ብር ሰጣው ሊወስድ ይችላል ሊዋሽህ ይችላል ሊያማህ ይችላል ያኔ ሙስሊሙ እንጂ እስልምና አይደለም የበደለ መልእክቴ አንድ ነው የእስልምና ዘበን ነው ጠበቃ ነው እስላም በእኛ በኩል እንደይጠቃ እኛን ሰው ሲያይ እስልምናን የሚቀበልባቸው ምክንያቶችን ነው አላህ ረዛቂ እንደሆነ አውቃለሁ አላህ ጥሎ እንደማይጥለኝ አውቃለሁ መቼም ቢሆን ጥሎኝ እንደማይጥለኝ ስለማውቅ ነው ለዛም ይሆናል አላህ ቤት በኩል ያንቺን ሪዝቅ ሊያመጣልሽ እንደሚችል አታውቂም ስለዚህ አላህን ተማም ምርጥ ባል የሚያደርጋቸውን ወሳኝ ነገሮች ልንገራችሁ አንደኛ ለሚስቱና ለልጆቹ ቅድሚያ ይሰጣል ሁለተኛ የቤተሰብ ጣልቃ ገብነትን በፍጹም አይፈቅድም ሶስተኛ በእርግዝና ወቅት ሚስቱን ይንከባከባል ስሜቷን በቀላሉ ቶሎ ይረዳል አራተኛ ሚስቱን ስለ ሁሉም ነገር ያማክራል አምስተኛው የቤቱ መሪ ነው በህይወት ስትኖር ከሶስት ነገሮች ተጠንቀቅ የሰው ላብ የሰው ደምና የሰው እንባ እንዳይኖርብክ ይላል እነኚህ ሶስቱ ነገሮች ከሌሉብህ በህይወት ስኬታማ ትሆናለህ ነው ከሰው ላብ ከሰው ደምና ከሰው እንባ ተጠንቀቅ
በጣም ነው ደስ የሚለው ስታስረዳም ጎበዝ ነህ እውነት እሺ ቴንክ ዩ ወላሂ ፈተና ነው ማን ነው ወንድ ማለት ነው ሰላት ሲገባ እኔም ብሎ ማለት ነው ዱንያን የሚረሳና ማን ነው እኔን ሳይል ማለት ነው በዱንያ የሚፈተን ብሎ አላህ ፈተና እየሰጠን ነው